ለጥርሴ ክራውን ይሻለኛል ወይስ ሙሌት? መቼ ምን መሰራት እንዳለባችሁ በዚህ ቪዲዮ የምነግራችሁ ይሆናል። ሙሌት እንዲሁም ደግሞ ክራውን የተባሉ አማራጮች ጥርሳችንን ጤናውን የምንጠብቅበት እንዲሁም ደግሞ ጥርሳችን እንዳማረ ሳይበላሽ እንዲቆይ የምናደርግበት የህክምና አማራጭ ነው። አንደኛ ሙሌትን የምንመርጥበት አማራጭ ጥርሳችን በአብዛኛው ጊዜ በትንሹ ፒት ኤንድ ፊሸር ሲላንት የምንለው ማኘኪያችን ጋር በትንሹ ሲቦረቦር በኮምፖሳይት ወይም ደግሞ በአማልጋም ፊል በማድረግ ጥርሳችንን ጤንነት መጠበቅ እንችላለን። በአንጻሩ ደግሞ ጥርሳችን በአደገኛው ዲፕ ኬሪስ ካለው እንዲሁም ደግሞ ሩት ካናል ትሪትመንት የሚያስፈልገው ጥርስ ከሆነ አቅም ስለሚያጣ ክራውን ለዚህ የተሻለ አማራጭ ይሆናል። እንዲሁም ደግሞ ኮስሞቲካሊ ውበትን ለመፍጠር ለተለያዩ ኤስቴቲክ ቫሉ ለመፍጠር ክራውን የተሻለ አማራጭ ይኖራል ማለት ነው። ሰላም እንዴት ናችሁ? ፍቅር እባላለሁኝ። ብዙዎቻችሁ የምትወዱት የምታደንቁት የዳግማዊ አሰፋ እህት ነኝ። ከዶክተር ሀመልማል ጋር አንድ ኢቨንት ላይ ተገናኝተን ወንድምሽን ስለምታግዡ እና ስለምትደግፊው በጣም ደስ ብሎኛል። እኔም ደግሞ አንቺ ማስደሰት ፈልጋለሁኝ በላይ የአይኔት የጥርስ ህክምና ተገኝቻለሁኝ። ይህንን የምታዩትን ጥርሴ እንግዲህ እንዴት አድርገው እንደሚያስተካክሉት ባላቅም ሰርፕራይዝ ነው ተብያለሁ። እስኪ አብረን እንየው። ወይኔ በጣም የሚያምነው ትንሽ ሌላ ሴት ነው። እንግዲህ እንደምትመለከቱት ያኛው ጥርሴ ወደዚህ ተቀይሯል። እንደዚህ የሚቀየራል መሰለኝም ነበረ። ለዚህም ደግሞ የአኔት የጥርስ ህክምናንና ዶክተር ሀመልማልን በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ዶክተር ከት በአኔት። ኢምፕላንት መሰራት ላሰባችሁ ሰዎች ትክክለኛውን የኢምፕላንት አሰራር ዛሬ ማሳያችሁ ይሆናል። ኢምፕላንት ያለ ደጋፊ ጥርሳችን በወለቀበት ቦታ ላይ እዛው ቦታ ላይ የምንተካበት የህክምና አማራጭ ነው። በመጀመሪያ ኮንሰልቴሽን ያስፈልገናል። ምን እንደሚሰራልን በሰውነታችን ውስጥ ያለውን ንጥረ ነገር ቫይታሚን ዲ የተለያዩ ነገሮችን ቼክ ማድረግ ይኖርብናል። በመቀጠል ዴንቲስቱ የአፋችሁን ስታተስ በማየት ሲቢሲቲ ኤክስሬ ያዝላቸዋል። የአጥንቱን አፎርዲቢሊቲ ስፔሱን እንዲሁም ደግሞ ፔሪዶንሻል ስታተሱን ለማየት ይጠቅመናል። እነዚህን ቅድመ ሁኔታዎች ካየን ከጨረሰን በኋላ ኢምፕላንት ፕሌስመንት ነው የሚቀረን። በሎካል አንስቴዣ እዛ ቦታ ላይ ስክሩውን ፊክስ ማድረግ ይኖርብናል። ከቦናችን ጋር እስኪጣበቅ ወይም ደግሞ ኦሲዮ ኢንተግሬት እስከሚያደርግ ከ3 እስከ 6 ወር ሊቆይ ይችላል። ሂል ካደረገ ከጨረሰ በኋላ አበትመንት የሚባለው ኮኔክተር ኢምፕላንቱንና ክራውኑን የሚያገናኝ ኮኔክተር ስለሆነ እሱን ፊክስ ከተደረገ በኋላ ክራውኑ በላቦራቶሪ ፕሮሰስ ተደርጎ ይመጣና ስካን በመደረግ ጥርሳችን ውስጥ ክራውን በዚህ መልኩ ፊክስ ይደረጋል ማለት ነው። ለምሳሌ ፍሮንት ቲዝ ኢምፕላንት ፊክስ የምናደርግ ከሆነ ናቹራል ሉክ ያለውን ዚርኮኒያ መጠቀም እንችላለን። እንዲሁም ደግሞ ፖስቴሪየር ቲዝ ከሆነ ፋንክሽን ስለሆነ ሜታል ሴራሚክ እነዚህን ፊክስ በማድረግ ውብ ያማረ የሚበላ ፋንክሽናል የሆነ ኢምፕላንትን መስራት ይቻላል። ሰላም ሮማን እባላለሁ። የምኖረው ቤይሩት ነው። ጥርሴ ፍሎራይድ አፌክትድ ነው። ኤክሰስ ፍሎሮሲስ ያለው ጥርስ ነው። በዚህ ምክንያት በደንብ ጥርሱ እንደዚህ ብላክ የሆነ ዲስከለር ያደረገ ጥርስ ነው። ከዚያ በተጨማሪ ግን ጋሚ ስማይል የምንለው ስትስቅ ከጥርሷ ፓርት ይልቅ አብዛኛው የድዷ ፓርት ብቻ ነው የሚታየው ማለት ነው። ስለዚህ ለዚህ ህክምና ፕላን ያደረኩት እኔ በመጀመሪያ ድዱን ጋሚ ስማይሉን ድዱን በመቀነስ ከዛ በኋላ ቬኒር ፊክስ ልናደርግላት ነው ፕላን ያደረኩት። ጥርሴን ለመሰራት ከቤይሩት አዲስ አበባ የአኔት የጥርስ ህክምና ክሊኒክ መጥቻለሁ። አሁን እንግዲህ አሪፍ አድርገን ጨርሰናል። ጥርስሽ ምን ይመስላል? ያዥ
ሳልጠበቅኩ ነበረ። ከትከት በያኔት ሰርድ ሞላር ወይም ደግሞ ዊዝደም ጥርስ ብለን የምንጠራው ጥርስ መቼ መነቀል አለበት ወይም ደግሞ በምን አይነት ሁኔታ ልንተወው እንችላለን? ታዲያ ይሄ ዊዝደም ጥርስ ወይም ደግሞ ሰርድ ሞላር የሚበቅልበት የእድሜ ክልል ከ17 ዓመት እስከ 25 ዓመት ባለ ጊዜ ውስጥ ሲሆን ይህም ጆቦን እድገቱን ጨርሶ ለሰርድ ሞላር ስፔስ ክሬት የሚያደርግበት ስለሆነ በዛን ሰዓት ሰርድ ሞላር መብቀል ይጀምራል። ዊዝደም ጥርስ የምንነቅልበት ሁኔታዎች አንደኛ ዊዝደም ጥርስን ቼክ ለማድረግ አይዴንቲፋይ ለማድረግ ፓኖራሚክ ኤክስሬይ በመጠቀም ከዛ በኋላ የጥርሳችንን አበቃቀል እናየውና ሆሪዞንታሊ በቅሎ የፊት ለፊት ጥርሳችንን የሚገፋውና ክራውዲንግ የሚፈጥር ከሆነ እንዲሁም ደግሞ ትኩሳት እያመጣ ጋም ዲዚዝ የሚፈጥርብን ከሆነ ኤክስሬይ በማየት ውስብስብ የሆነ ነርቭ እንዲሁም ደግሞ ኮንዳይል ስላለ ሪስኩን ለመቀነስ በስፔሻሊስት መነቀል ይኖርባቸዋል። ሌላው የማንነቅልበት አማራጭ ደግሞ ስትሬት በቅሎ ጥርሱ ምንም አይነት ጉዳት ከሌለው ጥርሳችን ላይ ክራውዲንግ ካልፈጠረ፣ ፔን የተለያዩትን አሁን የነገርኳችሁትን ነገር ካልፈጠረ ስትሬት ከሆነ የበቀለው ለክሊኒንግ የማያስቸግረን ከሆነ በዚህ ምክንያት ዊዝደም ጥርስ ላንነቀል እንችላለን።